ሁላችንም ህይወታችንን መቀየር እንፈልጋለን። የተሻለ ሰው መሆን፣ ስኬታማ መሆን፣ ጤናማ መሆን። ግን ብዙ ጊዜ የምንሳሳተው ትልቅ ለውጥ በአንድ ጀንበር ይመጣል ብለን ስለምናስብ ነው። ነገር ግን የህይወታችን ውጤት የትልልቅ ውሳኔዎች ድምር ሳይሆን የጥቃቅን ልማዶቻችን ውጤት ነው። ጄምስ ክሊር አቶሚክ ሃቢትስ በተሰኘው ድንቅ መጽሐፉ አንድ ጥልቅ እውነት ይነግረናል። ልማድ ማለት አውቶማቲክ እስኪሆን ድረስ በበቂ ሁኔታ የተረጋገመ ባህሪ ማለት ነው ይላል። ዛሬ በዚህ ቪዲዮ የምናየው አእምሯችንን እንዴት ልማዶች እንደሚቀርጽና እኛስ እንዴት እንደፈለግን ልንቀይራቸው እንደምንችል ሳይንሳዊውን መንገድ ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ 4 የባህሪ ለውጥ ህጎች ህይወታችሁን በቀላሉ ለመቀየር ቁልፍ ስለሆኑ ነው። ልማድ እንዴት ይጀምራል? ልማድን የመገንባት ሂደት የሚጀምረው በመሞከርና በመሳሳት ነው። በህይወታችሁ ውስጥ አዲስ ነገር ባጋጠማችሁ ጊዜ ሁሉ አእምሯችሁ አንድ ውሳኔ መወሰን አለበት። ጄምስ ክሊር የቶርንዳይክ ድመቶች የሚለውን ምሳሌ ይጠቅሳል። ድመቶቹን በአንድ ሳጥን ውስጥ ሲዘጉባቸው መጀመሪያ የሚሰሩት ነገር ግራ መጋባት ነው። ሳጥኑን ይዋጭራሉ፣ ይጮሃሉ፣ ያንንም ይሞክራሉ። ድንገት አንዱ ሊቨር ሲነኩ ግን በሩ ይከፈታል። በዚህ ጊዜ በአእምሮ ውስጥ የሚካሄዱ የነርቭ እንቅስቃሴዎች በጣም ብዙ ናቸው። ምን ባደርግ ነው መፍትሄ የማገኘው ብሎ አእምሯችሁ ይጨነቃል። ልክ እንደ ድመቶቹ ሁሉ እኛም አዲስ ችግር ሲገጥመን ብዙ ነገር እንሞክራለን። ነገር ግን አንድን ተግባር ደጋግመን ስንሰራውና ስኬታማ ስንሆን አእምሯችን ሂደቱን ሴቭ ያደርገዋል። ለምንድን ነው አእምሮ ልማድን የሚፈጥረው ካላችሁ መልሱ ቀላል ነው። ይህም ደግሞ ኃይል ለመቆጠብ ነው። አእምሮ በየቀኑ ጥርስ ልፋቅ ወይስ አልፋቅ፣ ጫማዬን በየትኛው እግሬ ልጀምር ብሎ መጨነቅ አይፈልግም። እነዚህን ነገሮች ወደ አውቶማቲክ ክፍል ይወስዳቸዋል። በዚህም ምክንያት ነው ብዙ ጊዜ ሳናስበው የምናደርጋቸው ነገሮች ህይወታችንን የሚመሩት። 4 የልማድ ደረጃዎች እነማን ናቸው? ጄምስ ክሊር ማንኛውም ልማድ በ4 ደረጃዎች ውስጥ ያልፋል ይለናል። እነዚህ 4 ደረጃዎች የሁሉም ልማዶች የጀርባ አጥንቶች ናቸው። የመጀመሪያው ምልክት። ምልክት ማለት አእምሯችሁ የሆነ ባህሪ እንዲጀምር የሚገፋፋው ፍንጭ ነው። ድሮ አያቶቻችን ምግብ የት ይገኛል፣ ውሃ የት አለ ለሚሉ ምልክቶች ትኩረት ይሰጡ ነበር። ዛሬ ግን የኛ ምልክቶች ተቀይረዋል። የስልካችሁ የኖቲፊኬሽን ድምጽ፣ የቡና ሽታ ወይም በቲቪ ማስታወቂያ ላይ የምታዩት ሁሉ ምልክቶች ናቸው። ምልክት ማለት ሽልማት እንዳለ የሚጠቁም መረጃ ነው። ሁለተኛ ጉጉት ወይም ፍላጎት። ይህ በጣም ወሳኝ ደረጃ ነው። ጉጉት ማለት ከልማዱ በስተጀርባ ያለው ሞተር ነው። አንድን ነገር እንድታደርጉ የሚገፋፋችሁ ፍላጎት ነው። እዚህ ጋር አንድ ትልቅ ሚስጥር አለ። እናንተ የምትመኙት ራሱን ልማዱን አይደለም፣ ልማዱ የሚሰጣችሁን ስሜት እንጂ። ቲክቶክ፣ ኢንስታግራም ወይም አጠቃላይ ሶሻል ሚዲያ የምትከፍቱት አፑን ወዳችሁት ሳይሆን መዝናናትና አዲስ መረጃ ማግኘትን ስለጓጓችሁ ነው። ያለ ጉጉት ተግባር የለም። ሶስተኛ ደረጃ ተግባር ወይም ምላሽ እንለዋለን። ይህ እውነተኛው ልማድ የምንለው ክፍል ነው። ተግባሩን የምታደርጉት በሁለት ሁኔታዎች ላይ ተመስርታችሁ ነው። የመጀመሪያ ነገሩን የማድረግ ፍላጎታችሁ ምን ያህል ነው? ሁለተኛ ነገሩን ለማድረግ አቅሙ አላችሁ? ይህም ተግባራችሁ፣ ተነሳሽነታችሁና ችሎታችሁ ነው። ለምሳሌ የቅርጫት ኳስ ተጫዋች መሆን ብትመኙም መዝለል ካልቻላችሁ ተግባሩ አይፈጸምም። ምክንያቱም ነገሩ ከባድ ከሆነ አእምሯችሁ ይተወዋል። አራተኛ ደረጃ ሽልማት እንለዋለን። ይህ የዑደቱ ማጠቃለያ ነው። ሽልማት 2 ጥቅሞች አሉት። ያረካናል፣ እንዲሁም ያስተምረናል። ሽልማት ስታገኙ አእምሯችሁ ይህ ድርጊት ጥሩ ነው፣ በሚቀጥለው ጊዜ ደጋግማችሁ አድርጉት የሚል መልእክት ያሰፍራል። እስካሁን ድረስ ህጎቹን አይተናል። እስኪ እንዴት በሰከንዶች ስብርባሪ ውስጥ እነዚህ ህጎች እንደሚሰሩ በምሳሌ እንያቸው። ለምሳሌ ስልካችንን እንውሰድ። በስራ መካከል ስልካችሁ ጢን የሚል ድምጽ አሰማ። ይህ ምልክት ነው። ቀጥሎም ማን ይሆን የላከው የሚል ጉጉት መጣባችሁ። እናም ስራችሁን አቁማችሁ ስልካችሁን አነሳችሁ። በመጨረሻም መልእክቱን አያችሁ። ጉጉታችሁ ረካ። አሁን አእምሯችሁ ስራ ሲሰለቸኝ ስልክ ማየት አለብኝ የሚል ልማድ መዘገበ ማለት ነው። አሁን ወደ ዋናው ቁም ነገር መጣን።
ህይወታችንን ለመቀየር እነዚህ 4 ደረጃዎች እንዴት እንጠቀምባቸው? ይሄ እንዴት ጥሩ ልማድን እንደምንገነባና መጥፎ ልማድን እንዴት እናስወግድ የሚለውን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ጥሩ ልማድን ለመገንባት መጀመሪያ ማድረግ ያለባችሁ ነገር ግልጽ አድርጉት። ለምሳሌ የአካል ብቃት እንቅስቃሴ ማድረግ ከፈለጋችሁ የስፖርት ጫማችሁን ማታ ተኝታችሁ ስትነሱ መጀመሪያ የምታያቸው ቦታ ላይ አስቀምጡት። ቀጥሎም ሳቢ አድርጉት። ማለትም የምትወዱትን ነገር ልታደርጉት ከፈለጋችሁት ልማድ ጋር አያይዙት። በሶስተኛ ደረጃም ቀላል አድርጉት። መጽሐፍ ማንበብ ከፈለጋችሁ በቀን 2 ገጽ ብቻ በማንበብ ጀምሩ። አይምሯችሁ ቀላል ነው ብሎ እንዲቀበለው አድርጉ። በስተመጨረሻም አርኪ አድርጉት። ይህ ማለትም ልማዱን ስትፈጽሙ ራሳችሁን ሸልሙ ወይም ደስታ የሚሰጣችሁን ነገር አድርጉ። አሁን በጣም ወሳኝ ወደ ሆነው ነገር እንለፍ። እንዴት መጥፎ ልማዶችን እንተው? መጥፎ ልማድን ለማጥፋት የእነዚህን ተቃራኒ ተጠቀሙ። በመጀመሪያ የማይታይ አድርጉት። ማለትም ስልካችሁ ሰዓት እንዲበላባችሁ ካልፈለጋችሁ ሌላ ክፍል ውስጥ አስቀምጡት ወይም ካጠገባችሁ አርቁት። ሁለተኛ የማይስብ አድርጉት። ማለትም መጥፎ ልማዱ የሚያመጣውን ጉዳት ሁሉ ጊዜም ቢሆን ከማድረጋችሁ በፊት አስቡበት። ሶስተኛ ከባድ አድርጉት። ቴሌቪዥን ብዙ ማየት ካልፈለጋችሁ ሪሞቱን ደብቁት ወይም ባትሪውን አውጡት። በስተመጨረሻም የማያረካ አድርጉት። ማለትም መጥፎ ልማዱን ስታደርጉ ራሳችሁን የምትቀጡበት መንገድን ፍጠሩ። በስተመጨረሻም ማወቅ ያለባችሁ ነገር ቢኖር ልማዶቻችሁ የሚቀረጹት በህይወት ውስጥ ባሉ ሲስተምስ ወይም ስርዓቶች ነው። ዛሬ የምታደርጓቸው ጥቃቅን ነገሮች ከ10 ዓመት በኋላ የምትሆኑትን ሰው ይወስናሉ። አቶሚክ ሃቢትስ ማለት ልክ እንደ አተም ትንሽ ነገር ግን ትልቅ ኃይል ያለው ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግና ለጓደኞቻችሁ በማጋራት ድጋፋችሁን ግለጹልን። በቀጣይ የትኛውን መጽሐፍ እንድንገመግም ትፈልጋላችሁ? በምን አይነት ርዕስስ እንዲሰራላችሁ ትፈልጋላችሁ የሚለውን ኮሜንት ላይ ጻፉልን። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።